ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ያለኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ብቅ ብያላችኋለሁ። በጣም በምትወዱት ቪዲዮ ማለት ነው። እህታችን ሩታና አብርሽ ወደ ዱባይ ጉዟቸውን ጀመሩ ማለት ነው። ማሻአላህ በነጭ ለብሰው ማለት ነው እና በጣም ደስ ይላል ማለት ነው። እና ሁላችሁም ደግሞ ቪዲዮዬን ላይክ ሸር እያደረጋችሁ ቻናሌን አንቀሳቅሱልኝ። እወዳችኋለሁ። እንዲሁም እንዳልኳችሁ ቴሌግራም ቻናል ላይ መግባት ለምትፈልጉ የመዳም ቅመሞች ማለት ነው፣ ለመዳም ቅመሞች ነው። ይሄ ለአዲስ ጀማሪዎች ወይንም ደግሞ ዩቲዩብ መስራት ለምትፈልጉ ወይንም ደግሞ መጀመር ለምትፈልጉ እህቶች ወንድሞችም ሊሆን ይችላል። ቴሌግራም ቻናል ላይ አቀላቅላችኋለሁ። ሁላችሁም ኮሜንት ላይ ኮሜንት ላይ አስቀምጡልኝ። ሁላችንም በአንድነት እናድጋለን። ማደግ ወይንም መለወጥ ለምትፈልጉ ኢንሻአላህ ውዶች እዚህ ማለቴ የእንትን ቤት መግዛት አላማ ቢኖራቸው መኪና ቢገዙ በእኛ ነው። ገባችሁ አይደለ? በእኛ ነው ጥሩ ደረጃ ደርሰው ዩቲዩብ ክፍያ ማግኘት የቻሉት ወንድሞቻችን እህቶቻችን በእኛ ነው። ስለዚህ እኛ ደግሞ የመዳም ቅመሞች ደግሞ በስደት ያለን እህት ወንድሞችን መሳነፍ የለብንም። በአንድነት እየራሳችን በአንድነት ተገዳርፈን ጥሩ ደረጃ መድረስ አለብን። ጠይብ ስለዚህ ውድና የተከበራችሁ እህትና ወንድሞቼ ውድ ቻናሌ ቤተሰቦች ቴሌግራም ቻናል አለኝ። በአንድነት በአማና በታማኝነት መስራት እንፈልጋለን። እኛ የዩቲዩብ ሰርተን መለወጥ እንፈልጋለን፣ አላማ አለን የምትሉ እህት ወንድሞቼ ኮሜንት ላይ አሳውቁኝ፣ አስገባችኋለሁ ማለት ነው ወደ ቻናሉ። ኢንሻአላህ ጉዞ ወደፊት ወደ ታች ወደ ኋላ ሳይሆን ወደፊት ማለት ነው እና ይሄንን ነገር ደግሞ ማድረግ እንችላለን፣ አቅሙም አለን። ገባችኋላ? አቅምም አለን። ምክንያቱም ሁሉንም ዩቲዩበር እኛ መዳም ቅመሞች ነን ያሳደግናቸው። ስለዚህ እኛ ደግሞ ለራሳችን መሆን አያቅተንም። ለራሳችን እንሆናለን፣ እንኳን ለራሳችን ለሰው እንተርፋለን። ገባችሁ? ስለዚህ ውድ የተከበራችሁ ቻናል ቤተሰቦች ውድ የመዳም ቅመሞች እንደኔ በስደት ላላችሁ እህት ወንድሞች ይሄ ድል ለእናንተ ነው። የቴሌግራም ቻናል ላይ እደበልቃችኋለሁ፣ አስገባችኋለሁ። ነገር ግን ኮሜንት ላይ አሳውቁኝ፣ ቁጥሬን አስቀምጥላችኋለሁ። ጠይብ እና ይሄን ቪዲዮ ደግሞ ሁላችሁም ላይክ ሸር እያደረጋችሁ አድርሱላቸው። እውነቴን ነው የምነግራችሁ ወላሂ ሁላችሁም ማለት ነው። ምክንያቱም በስደት ዓለም ስንት ዓመት ተንከራተው እየሰሩ ምንም ነገር ያላደረጉት ወንድሞች አሉ። ለእነሱ ደግሞ ይሄ ይረዳቸዋል። ሀገር እንኳ ቢገቡ ስራ መስሪያ ይሆናቸዋል። ስለዚህ ደግሞ አይን ግለጡ፣ በርቱ ማለት ነው። በአንድ ነገር በርቱ። አላማ ይኖራችሁ። አላማ ካላችሁ ደግሞ ትሰራላችሁ። ዩቲዩብ ክፈቱ፣ ስሩ። ጠይብ ይህን ደግሞ በአንድነት ተቆምኛ እንኳን ለኛ ለራሳችን ለሰው እንተርፋለን እና ይሄ ቻናል ለእናንተ ነው። ሁላችሁም ላይክ ሸር ያደረጋችሁ ለሁሉም አድርሱላቸው። ወደ ቻናሌ ወደ ቴሌግራም መቀላቀል ለምትችሉ አህለን ወሳህለን ብያለሁ። ኮሜንት ላይ አሳውቁኝ፣ ቁጥሬን አስቀምጥላችኋለሁ። ጉዞ ወደፊት፣ ጉዞ ወደ ለውጥ እላችኋለሁ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።